ሀይ ቤተሰቦች እንደምናችሁ ደህና ናችሁ ወይ? ዛሬ ብዙዎቻችን ዲስከስ የማናደርገው ነገር ልነግራችሁ ነው። በእህት ወንድም ያላቸው አርቲስቲክ ልጆች ካሉን ወይ እህት አላቸው ወይ ወንድም አላቸው። ብቻቸውን ከሆኑ ደግሞ እንደኔ ልጅ ሌላ እሱ ሲንግል አንድ ወንድም እህት ያላቸው ልጆች ስለ እነሱ ለማውራት የፈለጉ ሲብሊንግስ ብዙ ጊዜ በጣም እንትን እንላለን። ፎከስ ስለምናደርግ አንደኛው ኒድ ያለው ልጅ ላይ ፎከስ ስለምናደርግ ሰፖርት እዛ ላይ ፎከስ ስለምናደርግ በጣም ብዙ እንትን እንጠይቃለን ሌሎች ልጆች ላይ ሪስፖንሲቢሊቲ ወይ ከወንድም ጋር ተጫዋች ላይክ እርዳታ መርዳት ቤት ውስጥ ምንም አይደለም። ወንድም ጋር መጫወት ሌላ ነገር ነው። ነገር ግን እንደ ሰከንድ ፓሬንት ማድረግ ልጆቻችን አንደኛ ትልቅ ሪስፖንሲቢሊቲ እዛ ላይ የነሱ ልክ እንደ የነሱ ልጅ እንደሆነ ይህንን መተው አለብን። ምክንያቱም አንደኛ ሪስፖንሲቢሊቲ እንዲጨነቁ ማድረግ የለብንም። ኦኬ የእነሱን ታይም ለራሳቸው ከእናንተ ጋር የሚያሳልፉትን ነገር እነዚህ ልጆች መሆናቸውን እንዳንረሳ። ኦኬ እና ይሄ በጣም ማሰብ አለባችሁ። አንዳንድ ቤተሰብ ሳይ ሂድ ወንድምህን አጫውት፣ ሂድ ወንድምህን እስቲ ምን እንደሚያደርገኝ እስቲ ምን እንደምታደርገኝ ላይ ካለ አይደለ የእነሱ ልጅ እንደሆነ ራይ የእነሱ ልጅ አይደለም የእናንተ ልጅ ነው። ኦኬ ስለዚህ እነዚህ ልጆች ለራሳቸው ታይም ያስፈልጋቸዋል። ለራሳቸው ከጓደኞቻቸው ጋር መጫወት የራሳቸውን እንትን ማድረግ አለባቸው። የስ ከወንድማቸው ጋር መጫወት ይችላሉ፣ መርዳት ይችላሉ። ነገር ግን እንደ ግዴታ አድርጋችሁ እንትን አትበሏቸው። በጣም ማሰብ አለ እና ለምንድን ነው ይሄን ያልኩት? አንድ ጊዜ ቆይቷል። አንድ ፓሬንት ኢትዮጵያ ውስጥ ነው ያየሁት ይሄንን አንደኛው ላይ ነው በጣም ፎከስ የሚያደርጉት። ከአሜሪካ ሀገር ነው የመጡት። ለነገሩ ልጁ ትልቁ በቃ ሂስትረስት ትልቁ ላይ ያለው ጫና እንዴት ነው? ሂድ ወንድምህን ፈልግ፣ ሂድ እዛ ጋር ተጫወት፣ ሂድ እዛ ጋር ይሉታል። በቃ በየደቂቃ እንዴት ነው አለ አይደለ? በኋላ አንድ ቀን አባትየውን ቁጭ አድርጌ እንዴ ይሄ ልጅ በጣም ስራ በዝቶበታል አልኩት። እንዴት ግዴታው ነው ምናምን አለኝ። ኖ እንደዛ አላሰብኩትም አለኝ እሱ ራሱ ያ ሂዝ አ ኬድ እና በዛ ላይ የእሱ ልጅ አይደለም፣ ይሄ የእናንተ ልጅ ነው። ገብቷችኋል? ወንድም ውቱ ነው። በወንድም ግን አብረው ያሳልፋሉ። ነገር ግን እንደ ግዴታ የልጁን እንትን እንዴት ነው እኛ በተለይ የኛ ኮሚኒቲ ላይ ራይ ስለዚህ በጣም ስትረስ ውስጥ ይገባሉ ጋይስ እና በዚህ ነገር ደግሞ ራሳቸውን መጨናነቅ ያመጣሉ። ወደፊት ምን ሊሆን ነው? ወንድሜን እኔ ነኝ ወይ ቴክ ኬር ማድረገው አለ ሪስፖንሲቢሊቲያቸው ከሚገባው በላይ አታብዙ ለማለት ነው። እና ሌላው ማድረግ ያለባችሁ የስ ኤክስፕሌን ቱ ደም ደ ኒድስ የወንድማቸው ይሄታቸው። ነገር ግን ደግሞ እናንተ ኢኳሊ ለእነሱም እናት አባት መሆናችሁን እና ጊዜያችሁን የእነሱን ታይም ደግሞ አብራችሁን ማሳለፍ እንዳለባችሁ ለመናገር ነው። ይሄ በጣም ኢምፖርታንት ነገር ነው። ምክንያቱም አንዳንድ ልጆች በዚህ ስትረስ ውስጥ ይገባሉ እና ሳናስበው ግዴታቸው እንደሆነ አድርገን እንትነናለን። ይሄ በጣም ማስታወስ ያለብን ትንሽ መሰለኝ ለመናገር ነው። ሁሉም ሰው ማለት አይደለም። ኦኬ ታንክ ዩ